ስለ ልጆች ነው የምናነሳው። አስቀድሜ ግን ስለ ሁለት ሰዎች የአመለካከት ተጽዕኖ ማንሳት እፈልጋለሁ። አንደኛው ማክስ ጃክስ የሚባል ሰው ነው። ሌላው ሁላችሁም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ጆናታን ኤድዋርድ የተባለ ሰው ነው። ማክስ እሱ በኖረበት ዘመን ከሃዲ፣ ከስርዓት ከህግ የተጋጨ የተጣላ፣ ሁሌም ስርዓትን ለማጥፋት ህግን ለማፋለስ በዘመኑ የደከመ የሰራ ሰው ነው። በዚህ ሰው ላይ የተሰራ ጥናት ነው። በዚህ ሰው ላይ 1026 ትውልዶች ተቆጠሩ። 1026 ትውልዶች እንትናን ወለደ። መጽሐፍ ቅዱስ ላይ ታነባላችሁ አይደል? ግን ጃፕ እናደርገዋለን። ምክንያት አለው። መጽሐፍ ቅዱስ ላይ እከሌን ወለደ ይልና በተለይ ነገሥት መጽሐፍ ላይ እናቱም እከሌ ትባል ነበር ይላል። ውጤቱን ከየት እንደመጣ አሁን ይሄ ልጅ ላሳየው ውጤት ምንጩ የት እንደሆነ ለመጠቆም ለማሳየት የተጻፈ ነው። ይሄ ሰው 1026 የሱ ትውልድ የሱ ሐረግ ተቆጥሮ ከዚህ ሰው 300 ሰዎች የተፈረደባቸው ሆነው ተገኙ። እሱ ራሱ ማን ነበረ? ከሃዲ ነው። ከስርዓት ከህግ ጋር የተጋጨ የተጣላ ሰው ነው። ከዚህ ሰው ማንነት ውስጥ የተቀዱ 27 ነፍሰ ገዳዮች ተገኙ። ከአንድ ሰው ግንድ ውስጥ 27 ነፍሰ ገዳዮች፣ 190 ሴተኛ አዳሪዎች ከአንድ ሰው ግንድ ውስጥ የወጡ ናቸው። 509 የመጠጥና የእጽ ሱሰኞች። ይሄ ሰው የኖረው በራሱ ዘመን ነው። በራሳችን ዘመን እንኖራለን። በዚህ በራሳችን ዘመን እየኖርን ግን ፍሬው በልጆቻችን ዘመን ይቀጥላል። የኔ ማንነት፣ የኔ ህይወት፣ የኔ እምነት፣ የኔ አመለካከት፣ የኔ አቋም በኔ ዘመን አያበቃም። በትውልዴ ዘመን ደግሞ ይቀጥላል። ሁለተኛው ሰው በንጽጽር የተቀመጠው ጆናታን ነው። ጆናታን ብዙ ጸሐፊዎች ስለሱ ጽፈዋል። የወንጌል ሰባኪ ነው። ስራው የወንጌል ሰባኪ ነው ብቻ ሳይሆን በምሳሌያዊ በኑሮ ስብከት የሚያምን ሰው ነው። ዓለም ይህን ሰው ኖሮ የሰበከ ሰው፣ የሰበከውን የሚኖር ሰው፣ ተግባራዊ ሰባኪ ነው ጆናታን ኤድዋርድ። የዚህ ሰው 929 ትውልዶች ተቆጠሩ። ከዚህ ውስጥ 430 ሚኒስቴሮች ተቀዱ። ከአንድ የወንጌል ሰባኪ ስላችሁ ሰባኪ ተናጋሪ ማለት አይደለም። በኑሮው ወንጌልን የሰበከ ሰው፣ የተገለጠ ህይወት የነበረው ሰው፣ የሚነበብ መጽሐፍ የነበረ ሰው። ይሄ ሰው ከራሱ ዘር ከራሱ ትውልድ ውስጥ ለማህበረሰብ ለሀገር 430 ሚኒስቴሮችን አበረከተ። 314 የጦር ጀግኖች፣ 75 ጸሐፊዎች፣ 86 የኮሌጅ ፕሮፌሰሮች፣ 13 የዩኒቨርሲቲ ፕሬዝዳንቶች፣ 7 የፓርላማ ተወካዮች፣ 3 የአገር አስተዳዳሪዎች፣ 1 የአሜሪካን ምክትል ፕሬዝዳንት ከአንድ ወንጌላዊ ህይወት ተቀዳ። ዛሬ አሁን በእኛ ዘመን በገዛ ዘመናችን አሁን የምንኖረው ኑሮ በትውልዳችን ላይ አሻራው አዎንታዊ ነው ወይም አሉታዊ ነው? አዎንታዊ ወይም አሉታዊ? ወዳጆች ለራሳችሁ ብቻ አትኖሩ። ከአንድ መጽሐፍ ላይ ያነበብኩትን እሱ ይናገራል። እዛ መጽሐፍ ላይ ወላጅ አባት የአባት ወደ ቤት ውስጥ ገባ፣ ተበሳጭቷል፣ ተናዷል። 2 ልጆች አሉት። ሴት ልጁ ነች። ባለ ከተችለት አማረቀት፣ ጮባት። ለምን እንደጮባት ምክንያቱም ሴት ልጁ አታውቅ። በር ስትከፍት ግን ጮሆ ነው የገጠማት። ልጅቷ አይኗን አፈጠጠች። ወደ ወንድ ልጁ ሰፊሞ አንተ አትሰማ፣ አንቺ ከና ከተማ ከመጡ ጎረምሶች ጋር በየመንገዱ በየምሽቱ ውስጥ መሽቀርቀርሽን ጆሮ ሰምቷል። አንተ በትምህርት ቤት ፈተና ከተማሪዎች እንደምትቀማ እንደምትቆርጭ ይሄን ሰማሁ። እንዲህ ነው ወይ እናንተ ያሳደሩት? እንዲህ ነው ለዚህ ነው አበደ። ግን ልጆቹ ከዚህ መልስ አልነበራቸው። እየተቆረጨሮቹ አባታቸው አዩት። መልስ ሲያጣ ዘርቶ ሄደ። ቸርች
ተመጋቢው ገብቶ ተጠየቀ። ይህንን ስለ ልጆች ይሰማ መጋቢው አይኑ ውስጥ ጉድፍ ሲገባ ለምንድን ነው ሰው ያልክ ከገባ በኋላ ከግድነው አልገደስ ካለ ብዙ ምትለው ፓስተር ሚታገኝ 10 ዓመት ይህን ህዝብ በየሆነ የሰንበት ትምህርት አላስተማርኩም። 4 ዓመት በሽምግልና ይህን ህዝብ አላስተማርኩም። አንተ ስለኔ ተመሰክረው ይህ ሰው አሁን እየተናገረ ያለው ስለራሱ ከሱ በኋላ ስለሚመጣው ትውልድ ግን የልጆቹ ህይወት ተሳሰበ። ቁጣ ምንጭው ከክልሉ ጋር የተገናኘ ስሙ ባልባሌ ሁኔታ መመስቱ የልጆቹ ነፍስና ህይወት ግን የት እንደወደቀ አሁን አላሳሰበው። መጋቢው ለምን የወጣ ልጆች ወደ ጌታ ያደራቸው ነው? ይህን ይጠይቃል። እዚህ ያላችሁ ወንድና ሴት የእግዚአብሔር ልጆች ከእናንተ አባት የተወለዱ እናንተ ግን ለማገኝ ዕድል ያገኙ እነዚህ ልጆች ወደ ጌታ የመራቸው እሱ ነው። ከጌታ ጋር ያገናኛቸው ሰው ለመሆኑ መቼ ነው ልጆች ጌታ የተቀበሉት? መቼ ነው እናንተዎች ጌታ የተቀበሉት? በስጋ የሆነ ልደታቸውን ተቀበላቸው። በመንፈስ የሆነና ዘላለማዊ የሆነው ልደት መድረስ አለው ነው። በረከት ልጆቻችሁ ዳግመኛ ተወልደው አዲስ ፍጥረት ሆነው ወደፊት መንግስት ደርሰው የእግዚአብሔር መንግስት አካል ሆነው የቤተሰቡን ቃል ተቀብለው ከክርስቲያን አምላክ የሚወለዱ ልጆች በእርግጥ የእግዚአብሔር ልጆች ናቸው ወይ? አባት ለዚህ ጥያቄ ይመልሳል። አስቡት ባላክ ቤተክርስቲያን እንደሚመጡ ልክ ሰዎች ሁሉ እንደማይቀሩ ልክ እሱ ሰማይ ላይ እንደሚላክ ጌታዎች ግን ከጌታ ጋር ማን ያገናኛቸው አቅ መቼ የተገናኙ አቅ ከራሱ ጋር ወጥተው ተወለዱ። ለህዝብ ሁሉ አገልጋይ ሆኑ። የእሱ የትግል ማንም ያገለግል የእሱ ድንጋይ ማን ነው? የእሱ ድንጋይ ማን ነው? የእሱ ተስማሚ ማን ነው? የአባት አቅ እውነት ለእናንተ ቤት አገልጋይ ማን ነው? ይህ ነው እንግዲህ ቻለንጅ። እግዚአብሔር አንድን ህዝብ እንደ አንድ ሰው ይቆጥራል። እግዚአብሔር የህዝብ ነው፣ ግን በእግዚአብሔር አጠራር ሁሌም አንተ ያለው ነገር እንደ አንድ ሰው ህዝቡ አንድ እግዚአብሔር አይቶ በወቅቱ ዳግም 6:4-9 እንደ ወላጅ እናንተ ክፍሉን ታውቃላችሁ። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሀሳብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ይሄ ህግ በልብህ ያዝ። ስትቀመጥ፣ ስትሄድ፣ ስትተኛ ኢንፎርማል በሆነ ሁኔታ ወይም ደግሞ ፎርማል በሆነ ሁኔታ ለልጅህ አጫውት። ምን ይህን ህጉ ምንድን ነው? እግዚአብሔርን ውደድ። በምን አይነት ፍቅር ነው እግዚአብሔርን የሚወደድ? እሱ ነው መለየት ያለበት። እግዚአብሔር የሚቀበለው ፍቅር የትኛው አይነት ፍቅር ነው? ባል ለሚስቱ ባለው ፍቅር እግዚአብሔርን መውደድ ይችላል ወይ? ሚስት ለባሏ ባላት ፍቅር እግዚአብሔርን መውደድ ትችላለች ወይ? እግዚአብሔር ከባል ከሚስት ፍቅርን ሼር ያደርጋል ወይ? ለባል የሰጠሁትን አካፍዬ ለእግዚአብሔር እሰጠዋለሁ ወይ? ለሚስት የምሰጣትን ፍቅር ሼር አድርጌ ለእግዚአብሔር እሰጣለሁ ወይ? እግዚአብሔር ከሚስቴ ጋር በእኩል አስቀምጣታለሁ። እግዚአብሔር ለሕይወቴ ባለኝ ፍቅር ይልቅ ለስራዬ ባለኝ ፍቅር ይልቅ በማህበረሰብ ውስጥ ባለኝ ቦታ ፍቅር ይልቅ በእድሜ ልክ
ነው እግዚአብሔር የሚወደደው። በጣም የሚገርመኝ እግዚአብሔር አምላክ ለእሱ ብቻ የተፈቀደ ለማንም የተፈቀደ ቅናት። ሰዎች ቅናት ለእግዚአብሔር የተፈቀደ አይመስላችሁም? ለሰው የተፈቀደ ለእግዚአብሔር ብቻ የተፈቀደ ቅናት። እግዚአብሔር አምላክ ቀናተኛ አምላክ። እግዚአብሔር በሰጠን ነገር መልሰን ራሱን እግዚአብሔርን እንዳናስቀናው። ለዚህ ነው በፍጹም ልብ በፍጹም ሙሉ የተሸነፈ ጎደሎ ያልሆነ ለሚስት ከልብ በማይስብ ለንብረት፣ ለስራ፣ ለክብር ልብ በማይሰጥ ፍቅር እግዚአብሔር መውደድ። እግዚአብሔር የሚወደደው ሙሉ ፍቅር ድርድር ሼር አያውቅም። እግዚአብሔር አይጋራም፣ አይካፈልም። ሁሌም እግዚአብሔር መግደል ይፈልጋል፣ መግደል ይፈልጋል። እንዲህ አይነት አምላክ በዘዳግም 6 ላይ 4-9 ስታነቡ መጀመሪያ እኔ 3 ነገሮች ለማውጣት ሞክሬያለሁ። ለልጆቻችን ልናወርስ ልንሰጣቸው ልንተውላቸው የሚገባ በጣም መሰረታዊ የሆነ ነገር እንደ ወላጅ ራሳችን እንደ አያት እንደ ታላቅ ወንድም እህት ወይም ቤት ውስጥ ልጆችን ለማሳደግ እንደተቀጠረችን ክርስቲያን አገልጋይ ቤት ውስጥ ሞግዚት ትችላላችሁ። ግን በጌትነት ማናቸው ቢሆኑ ለተረከባቸው ልጆች ለዘር ኃላፊነት ከነሱ ይጠበቅ ወይስ ልጆች ሊወርሱት እግዚአብሔርን በሁኔታዎች ሁሉ ውስጥ በሕይወታቸው ውስጥ አንደኛ ቀዳሚ ማድረግ ልጆች ሊሆኑ የሚገባቸው እግዚአብሔር ስትል በሁኔታ እግዚአብሔር ባል ከሚስቱ ሲያስበልጥ ሚስት እግዚአብሔርን ከባሏ ስታስበልጥ ልጅ ማየት አለበት። እግዚአብሔር ከንብረታችን ሲበልጥ ቤታችን ውስጥ እግዚአብሔር ከስራችን ሲበልጥ እግዚአብሔር ከሰጠን ሳንኮ ከእንጀራችን ሲበልጥ ልጆች ማየት አለባቸው። በማህበረሰብ ውስጥ ካለን ቦታ ማህበረሰቡ ለኛ ከሚሰጠን ቦታ ክብር ማስበልጥ እግዚአብሔር ሲበልጥ ትልቁ ወንጌል ለልጆች የሚተላለፍ ወንጌል እግዚአብሔር በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ የሚል ውደድ። እግዚአብሔር ፍጹም የሆነ ነገር ይፈልጋል። ሁሉም ተወደኛ፣ ሁሉም ተከታይ፣ ሁሉ ተጨማሪ እንጂ ሁሉ አንደኛ ሆኖ ልጅን ማሳደግ የሚበልጥባቸው ነገር የበለጠ ነገር ልጃችሁ እንዳታጡት። ከፊት ከፊት እያለ የምትከተሉት ነገር አለ። ያንን ስትከተሉ ድንገት ልጃችሁ እንዳታጡት። ምን እየተከተላችሁ ልጃችሁ ልትባሉ ትችላላችሁ። እግዚአብሔር አምላክ ይረዳናል። እግዚአብሔር የሚረዳው አምላክ ነው። ሁለተኛ በዚህ ክፍል ውስጥ ልናይ የሚገባ ለልጆቻችን ለማድረግ የምንችለው እጅግ ታላቅ ነገር ከእግዚአብሔር ከአምላካችን ጋር የቀረበ ግንኙነት መፍጠር። ቅርብ ግንኙነት፣ ቤስት ፍሬንድ፣ ቅርብ ጓደኛ። ብዙ ጓደኞች አሏችሁ፣ የልባችሁን የሚያውቁ የሚረዷችሁ፣ እንዲሰማችሁ የምትፈልጓችሁ፣ የራሳችሁን የምትሉት፣ ምስጢራችሁን የምታካፍሉት ብዙ አይነት ሰው ሊኖር ይችላል። እግዚአብሔር ግን እዚህ ቦታ ላይ የወደደ ያለው ከራሱ ከእግዚአብሔር ጋር እንዴት እግዚአብሔር አንደኛ ከሆነ እውነት ከቤታዎች እግዚአብሔር ከበለጠ ፍቅር ጊዜ በጊዜ ይላል። በምትሰጡት ጊዜ አንድን አካል መውደዳችሁ ታረጋግጣላችሁ። ጊዜያችሁን ስትሰጡ አንድን አካል እንደምትወዱ ልታረጋግጣችሁ። ለእግዚአብሔር የጊዜ በጀት ለሁላችን
ሁላችንም እግዚአብሔር ሰው 24 ቁጥር ያላቸው ሰዓት ሽልሙናል። እግዚአብሔር ከሸለመን ከነዚህ 24 ሰዓቶች ውስጥ መልሶ ይለምናል። ከሌላ ጊዜ ወንጭኛለች ተወደኛለህ ከቀን ውስጥ ከ24 ሰዓት ውስጥ ለሌላው ሰዓት አለ ከሰረ ጊዜ ማጥፋት ልጆቻችን በቤታችን ውስጥ የእግዚአብሔር መንግስት አካል እንዲሆኑ የክርስቶስ መልክ ለብሰው እንዲገለጡ በቤታችን ውስጥ እንደሞላች ልጆቻችንን ደቀ መዝሙር ማድረግ የእግዚአብሔር መንግስት የህይወት ፍልስፍና ወይም የህይወት ስሜ የቤተሰባችን አካል እንዲሆን ለማድረግ የምንፈልግ ከሆነ ወገኖቼ የሚቀድመው ነገር እግዚአብሔር መውደድ ነው። እግዚአብሔር ከወደደ ሁሌ እግዚአብሔር ሳናስቀናው ከንብረት ከሀብት ከገንዘብ ከስራ ከስም ከዝና ከቤታችን ከሚስት ከባል ከራሱ ከልጆች እግዚአብሔር እግዚአብሔር ወደ ከሆነ ግን እግዚአብሔር ውስጥ አንችግር ለእግዚአብሔር ጊዜ ለመስጠት አንችግር። እግዚአብሔር ሀብቱን አልጠየቀም። ምናልባት ከሀብቱ አንድ ሰዓት በቀንሽ የሆነ ቢሆንስ ሁሉንም ሊወስድ የሚችል አምላክ ሆኖ ያለ ሁሉንም ሀብቱን ለማት ይችላል ላታዩ ማለት ይችላል። ግን እሱ ጨካኝ ይመለከታል። እግዚአብሔር ፍቅር መልሶ ማለት የሚጠይቀን ለእኔ ከሰጠኸው ጊዜ ላይ ሰዓት አለ ወይ ፍቅር የተካፈልበት የብዙ ቅዱሳን ትልቁ ፈተና ለእግዚአብሔር ጊዜ መስጠት ትልቁ ቻሌንጅ ለብዙ ነገር ጊዜ አለ ለእግዚአብሔር ግን ጊዜ ቤታችን ውስጥ ቤታችን ልጆቻችሁ ከእናንተ የሚያዩት ቤታችሁ ሰዎች ምንም ነገር ናቸው። ለእግዚአብሔር በቂ ጊዜ እንደሰጣችሁ እንዳልሰጣችሁ ያውቃሉ። ከእነሱ ድመቃቸው በሰውናቸው አንተ ልጅ ጸልይ መጽሐፍ ቅዱስ አጥና ብላችሁ መምከር ትችላላችሁ። ግን እናንተ ትጸልያላችሁ? እናንተ መጽሐፍ ቅዱስ ታጠናላችሁ? ከልጁ ቤት ያለ ማግኘታቸው አትችሉስ? ወዳጆቼ ዛሬ ቤታችሁ ስትመለሱ መጀመሪያ ልናደርግ የሚገባ የፈረሰውን መስመር ማገዝ ማስተካከል የመጀመሪያ ስራ ለእግዚአብሔር ለማንም የማይሸለም እግዚአብሔር የማናስቀናበት ፍቅራችን የምናስበት በታማኝነት በፊቱ የምንገኝበት ጊዜ ብዙ ጊዜ ትንሽ ነች። አንዲት እናት ስልጠና የሰጠው መሀል ላይ አቋራጭ ትልቅ እናት ነች። እንዴ አሉ ቁርስ፣ ምሳ፣ እራት ማለት ስገባ አላባጠው ማለት ይሄ ነው። እኔ እኮ ቤቴ ውስጥ ልጆችን ቁርስ ሳበላ ወይ ቁርስ ሳበላ ሰበላው አይቻለሁ። ምሳ ሳበላ ሰበላው ሁሌም ግራ ይገባኝ ነበር። ለካስ ቁርስ፣ ምሳ፣ እራት ተብሎ የእግዚአብሔር ቃል እንደነካስ ያለ ልጆች ወጣት ፕሮግራም ወደ ፕሮግራም ውስጥ የተያዙ ናቸው። አንድ ቻሌንጅ ተሰጥቷቸዋል ልጆች በዛ ወጣት ፕሮግራም ውስጥ መጽሐፍ ቅዱስ ሙሉ በ365 ቀን አንብቦ መጨረስ ቻሌንጅ ነው። ዓላማው መጽሐፍ ቅዱስን የማንበብ ባህል ካልቸር ይወጣል። ከክርስቲያን ማህበረሰብ ውስጥ የተሰረቀው ሌባ የወሰደው ትልቁ ሴክሬት መጽሐፍ ቅዱስን የማንበብ ባህል። ክርስቲያኖች ነን፣ ካልቸር ምን የለንም፣ ባህል ምን የለንም። መጽሐፍ ቅዱስን በየቀኑ አናነበው ባህል ባህል ግን ወደ ትውልዱ ለማምጣት እዛ ግሩፕ ላይ ተሰጥቷል። እዛ ሞዴል ግሩፕ ላይ የዛ እኛ ሴትዮች ናቸው ሁለቱ ልጆቹ በቤታችን ውስጥ ያን ባህል ሲያመጡ ለቁርስ መጽሐፍ ቅዱስ ጊዜ አላቸው።
ምሳ ትምህርት ቤት ሲሄዱ ከወጁ ምሳ ልጆች ይዘው ምሳ ላይ ደግሞ የሚያነቡት ምን አላቸው? የእግዚአብሔር ቃል አላቸው። ማታ ደግሞ ሲመጡ የሚያነቡት የእግዚአብሔር ቃል ተሰርቶ ሰጥቷቸው። መጀመሪያ እነዚህ ወጣቶች ቴሌ ወጣቶች ይህ ቻሌንጅ ለነሱ ሲቀር 3 ወር ገፉ። መጡ ተመልሰው ኢምፖስብል የማይቻል እንደማይቻል ፍለፊት የሚሆኑት ማይቻል አይቻልም፣ ሚቻል ይቻላል ነው የሚሉት። አይቻልም። ለምን ማይቻል? እንዲያለብን በዚህ ላይ 5 ምዕራፍ መጽሐፍ ቅዱስ በየቀኑ እንዴት ይችላል? እስኪ እንዴት ነው የምታነቡት? እንዴት ነው መንገዳችሁ? እኔ ሲመቼ ነው። አንዳንዱ ማታ፣ አንዳንዱ ጠዋት፣ አንዳንዱ በሚመቼ ሰዓት ነው። አይስተቱ ሰው በሚመቼው ሰዓት ነው ይላል። ለምግብ ሰዓት ያላችሁ፣ ለቁርስ ያላችሁ፣ ለምሳ ያላችሁ፣ ለራት ያላችሁ፣ አልመደባችሁ፣ ጊዜ አስጡ፣ አትመቻችሁ፣ አልፋችሁን በራችሁ ጋር ተቀመጡ። እሱ እኮ ለሚጠፋው ሰውነት ይህን ያልክላል። የማይጠፋው ሰውነት ለማበልጸግ ለማሳደግ ጉልበት የሚያስፈልግ ኢራኔት ሚዳይ አልተማረከኝ አያውቀውም። ተሳስታችኋል። እስቲ ብሉይ ኪዳኑ ጠዋት ከዛ የተሰጣችሁ አዲስ ኪዳን ምሳ ሰዓት ላይ ደግሞ ከመዝሙርና ከምሳሌ የተሰጣችሁ ትምህርት ቤት እሱ ማታ ስትመጡ ደግሞ አዲስ ኪዳን የተሰጣችሁን አንብቡ ተባሉ። ልጆቹ አካሄዳቸው ቀየሩ። በርካቶች ቁጥራቸው እየጨመረ መጣ። በየቀኑ መጽሐፍ ቅዱስ የሚያነቡ ወጣቶች ቁጥር እየጨመረ መጣ። አሁን 4ኛ ዓመታቸው መጽሐፍ ቅዱስ ሲሆኑ 3 ጊዜ አልቋል። 4 ጊዜ አልቋል። ከዚህ በኋላ ይሄ ልጅ 40 ዓመት ብሎ መጽሐፍ 3 ጊዜ አልቋል። 40 ጊዜ አልቋል። ይሄ ልጅ ሲመልስ ለልጆቹ ያወራቸው ይሄ መጽሐፍ 3 ጊዜ አልቋል ብሏቸዋል። 40 ጊዜ እድሜ ጨመረ። ወዳጆች በታችሁ ያለው መጽሐፍ የሚነበብ ነው። ምን አጠገባችሁ ያለው ሰው አባቴ ያግራቱት ክፍተት ያገርጋል። ይሄ ምሳሌ ይፈልጋል፣ ካውንትመንት ይፈልጋል፣ እዳ እንደሆነ ማሰብ ይፈልጋል። በተለይ ባህል እስኪመጣ ድረስ ካልቸር እስኪሆን ድረስ ጥረት ይጠይቃል። ባህል ከሆነ በኋላ ግን በዲፎልት በራሱ ሰውነታችሁ ያንን ማድረግ የማይችል ኦራያን ትምህርቶች ግን በሌላ ተለጥፈው የሆነ ነገር ማለት ባህል ነው። ባህል አይደለም። ይህ መላ ሲሰማቸው ለምዶታል። ሰዓቱን ጠብቀው ግድባ ሄደው ባህል ተሰጥቷል። ቁጭ በተመተሩበት ሀገር ያሉ እንኳን እግዚአብሔር አንድ አምላክ ነው የሚለው ትምህርት ብዙ ነገር ሲሰሩ ለልጅ ማስተማር እግዚአብሔር አንድ ሁለት አምላክ ይሄ ተከተል አገር ሳይኖራቸው ይህን ወዳጆች እንግዲህ ልጆቻችን በእግዚአብሔር መንግስት ውስጥ ማየት እንፈልጋለን። ልጆቻችን ማየት እንፈልጋለን። የተሻለችው መምራት አለብን። ከእግዚአብሔር ጋር የቀረበ ግንኙነት መፍጠር። እግዚአብሔር የሚናገረን እኛ ለልጆቻችን የምናስተምረው እግዚአብሔር ለእኛ ቀድሞ የሚናገረው እኛም ደግሞ ለልጆቻችን እንዲኖሩት የምንፈልገው ነገር ቀድሞ መቀመጥ አለበት። ልብ በሚባል ኮሪዶር ውስጥ መጽሐፍ ቅዱስ በልብ ያዝ ይላል። በልብ ያዝ። ልብ ማለት ጥፍር ነው። ልብ ማለት ሰው ነው። ልብ ማለት ሁለት ነው። ልብ ሁለት ናቸው። ይህ እንግዲህ የኛ የማንነታችን አካል ነው ማለት ነው። በልብ ውስጥ አስቀምጥ። ለልጆቻችሁ ከዚህ አይምሮ ውስጥ የቀዳዳችሁ ነው።
ኖሌጅ አይደለም ታስተላልፉት። ምን ታውትን አይደለም። ከስጋችሁ የቆረሳችሁ፣ ከኑሯችሁ የቆረሳችሁ፣ ከማንነታችሁ የቆረሳችሁ የእናንተ የሆነውን እናንተ የለወጠውን የእናንተን ታሪክ የሰራውን የእናንተን ዮርዳኖስ የከፈለውን በእናንተ ሕይወት ውስጥ ታላቅ የሆነውን ይሄ የመለኮት ቃል በአንተ ሕይወት ውስጥ ታሪክ የሰራውን የእግዚአብሔር ቃል ከልብ ያዝ፣ ልብ ውስጥ ቶሎቹ እኛን ይቀምኛል። እግዚአብሔር ስታስተምሩ ሸምድዳችሁ ዛሬ ልጆች ያስተምራሉ ብላችሁ ተደናገሩ። ከዚህ ነው የሚወጣው። ዛሬ ልጆች ያገለግላሉ። ጌታ መንፈስ ቅዱስ አወራ ምን እንድናገራቸው ደግሞ ጊዜ አንተ ስትሉት ጌታ የሚያወጣው እሱ ከትገባቸው ውስጥ ከማንነታቸው ውስጥ ከህይወታቸው ውስጥ እየቀዳ ይመክራቸው። መንፈስ ቅዱስ መካሪ ልጆቻችንን ይመክራል። በዚህ ቤተሰብ ውስጥ የሚያድጉ ልጆች ምን ያህል ሊታደሉ ናቸው? ጥቂት ልጆች ናቸው ላሳያችሁ ይችላሉ። የምንለቱ አሉ። ክብር እግዚአብሔር። በዚህ መልክ ቤቱ የሚሳተፍ ቤተክርስቲያን አለ እንዴ? እንዳትሉ ግን አሉ። እሺ እንዳሉ ቁጥራቸው ጥቂት ሊሆን ይችላል፣ ግን ውጤቱ ደግሞ አለ። ምሳሌ 24:3 ላይ ቤት በጥበብ ይሰራል በማስተዋል ይጸናል ይላል። የሚገነባው ቤት እንኳን የእግዚአብሔር የኛ ቤት ሲገነባ በጥበብ ነው አይደለም የሚገነባው። ባለሙያ ተፈልጎ ጥሩ ዲዛይን የሚሰራ ሰው ተመርጦ የሚቆጣጠር ሰው ተወስኖ ያለ ጉለት ያለ እንከን እንዲሆን ያ ቤት የሚከፈለው ዋጋ ሁሉ ይከፈላል። እውነት ነው እሱ። ይሄ ደግሞ እዚህ ላለው ለፈራሽ ለሆነው ጥለን የምንሄደው ለዚህ ቤት ለዛኛውስ ቤት ለእግዚአብሔር ቤት መጽሐፍ ቅዱስ እኛ እዚህ ያለነው በሙሉ ሕያዋን ድንጋዮች ነን ይላል። ምን አይነት ድንጋይ? ሕያዋን ድንጋዮች የእግዚአብሔር ቤት ለመሆን ምን ሆኑ? ተሰሩ፣ ተገንቡ ይላል። ምክንያቱም ተመልከቱ እንግዲህ እኔ አሁን ይሄንን አፈሳቸው ሌላ ቤት እንደምትገነቡ አውቃለሁ። ገነባ ግን አስተውላችሁ ልታዩ ፈልገው መሰረቱን በደንብ ተመልከቱ። ሁላችሁ እየመጣችሁ ጎበኙ። ግንበኛው ድንጋዮችን አምጥቶ መሰረቱ ሲሰራ ይሞላል አይሞላም? የትኛው ድንጋይ ከየትኛው ድንጋይ ጋር እንደሚጋጠም ግንበኛው እውቀት አለ ነው። ለድንጋይ እሱ እውቀት አለ። የትኛው ድንጋይ ከየትኛው ድንጋይ ጋር ሊገጥም እንደሚችል። በጣም የሚገርመኝ ግን ትልልቅ ድንጋዮችን ካስገባ በኋላ ትናንሽ ድንጋዮች ያመጣና ምን ያደርጋል? በዛ ድንጋይ ውስጥ ይጨምራል። እነዛ ትላልቅ ድንጋዮች ይሄን የሚያክል ህንፃ መሸከም የሚችሉት ያለ ትናንሽ ድንጋዮች ሊሆን እንደማይችል ትረዳላችሁ። ይሄ ቤት ሊሰራ መሰረቱ ሲጣል ትልልቆቹ ብቻ ነው ያቆሙት። ትንንሾቹ ጠጠር ተጨምረው እነሱ ማለት ያለ ትንንሾቹ ጠጠሮች የሚቆም ቤት የለም። ወዳጆች ሕያዋን ድንጋዮች እንድንሆን እግዚአብሔር ሲጠራ ሕያዋን ጠጠሮችን የሚፈልጋቸው ሕያው የሆኑ ጠጠሮች እርቅ ያደረጉ ወደ እግዚአብሔር መንግስት እየፈለሱ የእግዚአብሔር ልጅነት ስልጣን እየተቀበሉ ለእግዚአብሔር ድምፅ ሩቅ ያልሆኑ ለመንግስቱ የቀረቡ ትንሽ ልጆች ያስፈልጉናል። የእግዚአብሔር ቤት ይጽኑ ይሆን ዘንድ መሰረቱ በትልልቅ ድንጋይ ብቻ አይገነባም፣ በትንንሾቹ ድንጋዮች ጭምር። ያ ነው እውነቱ። ለዚህ ነው ይህን ሹመት ከእግዚአብሔር የምትቀበሉት። እዚህ ያላችሁ ሰዎች በሙሉ ለቤተሰቦቻችሁ ወንጌላውያን ናችሁ። ምን ነው እናንተ ቤት ውስጥ እናንተ ናችሁ ወንጌላዊ። ሄሎ አይሰማም? እናንተ ቤት ለተፈጠሩ ልጆች ወንጌላውያን እናንተ ናችሁ፣ ይድኑ ዘንድ
ከእግዚአብሔር ይታረቁ ዘንድ፣ ስለ ኃጢአት ይወቀሱ ዘንድ እግዚአብሔር እናንተን ነው። እኔ ከመጽሐፍ ቅዱስ ውስጥ በጣም የሚገርም ወንጌላዊ አውጥቼ ላሳያችሁ። የልጆች ወንጌላዊ እናንተ ሁላችሁ ታውቁታላችሁ። መጽሐፍ ቅዱስ የእምነት አባት እንደሆነ ስለሱ ይናገራል። በእምነት ታላቅ ሰው እንደሆነ እግዚአብሔር በአብርሃም ቤት የተናገረውን ያመጣ ዘንድ ተመልከቱ። እግዚአብሔር በአብርሃም ቤት የገባውን ተስፋ ይፈጽመው ዘንድ በቤቱ ላይ የተናገረው ቃል እውን ይሆን ዘንድ እግዚአብሔር በአብርሃም ቤት ውስጥ ቼክ ሊስት ይዞ ሄደ። ይሄ ነው የተናገረው ይፈጸም ዘንድ፣ የአቡ ቃል ይፈጸም ዘንድ አብርሃም መፈተሽ ነበረበት። አብርሃምን የአብርሃምን ቤት መጽሐፍ ቅዱስ የሚለው ከእርሱ በኋላ ቤተሰቦቹ ጽድቅን ፍርድን ያደርጉ ዘንድ እንደሚያዛቸው አውቃለሁ። ተናጋሪው እግዚአብሔር እኮ ነው። ለምን? በአብርሃም ቤት የተናገረውን የፈጸመው ዘንድ እግዚአብሔር አብርሃም እሱ ብቻ ነበረ ጽድቅና ፍርድን ማድረግ የሚጠበቅበት። ከእሱ በኋላ የእሱ የሆኑ ቤተሰቦቹና ልጆቹ በጽድቅና በፍርድ ጉዳይ የሚታሙ አልነበሩ። ጽድቅ ማለት የእግዚአብሔር ትክክል የሰው ትክክል አይደለም። ጽድቅ ምንድን ነው? የእግዚአብሔር ትክክል። አብርሃም የእግዚአብሔርን ትክክል ከሰው ትክክል ይልቅ መለየት የሚችል ለእግዚአብሔር ትክክል ጸንቶ የሚቆም የሚገባውን ዋጋ ሁሉ ለእግዚአብሔር ትክክል የሚከፍል ብቻ ነበር። ፍርድ ማድረግ፣ ፍርድ እውነትን ከስህተት መለየት። እዚህ የህግ ሰዎች አላቸው። ፍርድ እውነትን ከምን መለየት ነው? ከስህተት አበጥሮ ያልቀላቀለ ትውልድ እንዳይነሳ፣ እውነትና ስህተት የቀየጠ ትውልድ፣ የተደባለቀበት ትውልድ እንዳይፈጠር ቤታችን ውስጥ እግዚአብሔር ሄዶ እኛ ለዚህ ቤተክርስቲያን የተናገረው እንዲያደርግ፣ ለሀገራችን የተናገረው እንዲያደርግ፣ ለቤተሰባችን የተናገረው እንዲያደርግ የምትፈልጉ ከሆነ እግዚአብሔር ቤታችንን እንዲፈትሽ ፍቀዱለት። የአብርሃም ቤት ሲፈተሽ ግን አብርሃምን በዚህ ዘመን ቢሆን ኖሮ ታውቃላችሁ አለ ዲጂታል አይደለም ጠር ስክሪን ሲያደርገው አብርሃም ምንድን ነው በጽድቅና በፍርድ ጉዳይ አይታማም። ከእሱ ኋላስ ህዝብ አለ የለም? እሱ ቤት ውስጥ ብዙ ሰው ነው ያለው። ቤተሰቡ እያንዳንዱ እየተጠራ ቤት ውስጥ አገልጋዮች ሳይቀሩ የስጋ ዘመዶች ሳይቀሩ እሱን ለመኖር የታደሉ በሙሉ በዚህ ጉዳይ ላይ ተነጥረው ሲፈተሹ በጽድቅ ጉዳይ የሚታሙ ነበሩ። ፍርድስ አይታሙ። ህፃናት ልጆቹን በበቅላው ሳይኖሩ በፈተና ውስጥ ገብተው አለፉ። ታዲያ አሁን እግዚአብሔር በአብርሃም ቤት ተናገረው ቢያመጣ ማን ይገስዋል? ማን ይጠይቀዋል? እግዚአብሔር አብርሃም እግዚአብሔርን የማስገደድ አቅም ነበር። ወዳጆች እግዚአብሔር ለቤታችሁ ተናግሯል። እግዚአብሔር ለዚህ ቤተክርስቲያን ተናግሯል። እግዚአብሔር ለሀገራችን ተናግሯል። ትውልድ መስራት አለበት። ትውልድ መስራት አለበት። ትውልድ መፍጠር አለበት። የእግዚአብሔር ትክክል የሚያውቅ ትውልድ፣ የእግዚአብሔር ትክክል የለየ ትውልድ፣ እውነትና ስህተት ያቀላቀሉበት መለየት የሚችል ትውልድ፣ እውነትና ስህተት ያልደባለቀ ትውልድ፣ ያልተምታታበት ትውልድ መፈጠር መቻል አለበት። ግንበኛው ቤቱ ሲገነባ ድንጋይ ይመርጣል። ትልቁን ድንጋይ ትንሹን ጠጠር ቦታ ያስቀምጣል። ተቆጣጣሪ የህንፃ ተቆጣጣሪ ግንበኛው በወጣው ህግ የህንፃ ህግ መሰረት በዲዛይን መሰረት መስራቱን መጥሮ ያጠራል።
እንደዚህ ዘመን ካልተመሳጠረ በቀር ያለ ሕግ የተሰራ ቤት ምን መሆን አለበት? እስቲ በደምብ አይሰማም። ሕገ ወጥ ደንቡን ዲዛይኑን ጥሶ የተሰራ ቤት ተቆጣጣሪ መጥቶ እንዲፈርስ የማድረግ ስልጣን አለ ነው። ሕገ ወጥ ነው እሱ። ከህንፃ ሕግ ውጭ እሱ በጣም ደስ የሚለኝ በዚህ በእግዚአብሔር ቤት ለመሆን ስንሰራ እዚህ ያለነውን እኛ ሁላችንም እግዚአብሔር ድንጋይና ጠጠር አድርጎ ተረክቦናል። ሰዎች ድንጋይ መሆን አይፈልጉም መሰለኝ። እዚህ ዞር ብሎና አንተ ያው ድንጋይ ነው እስከተባለ ይሄን ነው እሺ። ለመሰራት ከፈለጋችሁ የዳነ ድንጋይ ሆናችሁ ነው ማለት ነው። ያለነው ድንጋዮች አይሰሩ መጀመሪያ መዳን አለባቸው። እንግዲህ አሁን እነዚያን ትናንሽ ጠጠሮች ይታሰሩ ቤት ውስጥ ነው ጠንካራ መሆን ይችላል። በእግዚአብሔር ቤት ስራ ውስጥ ግንበኛው መንፈስ ቅዱስ ነው። መንፈስ ቅዱስ የትኛው ድንጋይ ከየትኛው ጋር እንደሚጋጠም ያውቃል። ለዚህ ነው ለእግዚአብሔር የሚሆነው ለክህነት የሚበቃው መስዋዕት በማቅረብ ደስ ይላል። እግዚአብሔር የሚያሸተው የሚቀበለው ያን መስዋዕት በቤታችን ውስጥ ከልጆቻችን ጋር ከቤት ሰራተኞቻችን ጋር እኛ ቤት ለመኖር ከታደሉት ጋር አንድ ላይ ሆነን እግዚአብሔርን ደስ የሚያሰኝ ወደ እሱ መቅረብ የሚችል ያ መስዋዕት ሲወጣ መንፈስ ቅዱስ ሐሴት ያደርጋል። በዛ ቤት ውስጥ በእናንተ ቤት መንፈስ ቅዱስ ይደሰት። መንፈስ ቅዱስ አይዘንባችሁ። መንፈስ ቅዱስ የተገባ አላዋቂ ቤታችን ለልጆቻችሁ ምንም የምትፈልጉ ከሆነ የሚመች ቤት እንፍጠር። የሚመች ቤት ለመንፈስ ቅዱስ የሚመች ልጆች ብዙ ሰዎች ለልጆቻቸው ያለቅሳሉ። ጌታውን ልጄ ለውጥ ልጄ እንደዚህ ያለ አንቺ ተለወጭ እኛ ለውጥ ከኛ ለውጥ እንኳን እንጂ መለወጥ አለ። የቤታችን እኛ ስንለወጥ ምን ይሆናል? መንፈስ ቅዱስ የኛን ቤት መለወጥ ይችላል። ያን ጊዜ ታላቅ ነገር ይሆናል። ቤት በጥበብ ይሰራል፣ በማስተዋልም ይሰራል። እግዚአብሔር አምላክ አብርሃምን ከአገር ከዘመዶች ከአባት ቤት ተለይተህ እኔ ወደ ማሳየ ምድር ውጣ ሲለው ምን ማለት ነው? እስቲ ያስቡት። ከለመዳችሁት ነገር ውስጥ ከቆያችሁበት ነገር ከምታውቁት ነገር ውስጥ መውጣት ቀላል ነው? ከዛ መለየት ቀላል ነው ወይ? አዲስ ነገር መልመድ ከባድ ነው። እግዚአብሔር ግን መጥቶ አብርሃምን ከለመድከው ከምታውቀው ከአገር ከዘመዶች ከነዚህ ሁሉ አንድም ጭቅ በልና ተለይተን ውጣ ከነበረ ነገር ውጣ። ከዛስ በኔ ልብ ውስጥ ያለውን ቤት እንድትሰራ ሳንወጣ እግዚአብሔር ልብ ውስጥ ያለውን ቤት መስራት እንችል በቀላቀላቸው እግዚአብሔር ከዚህ ዓለም ነገር እንድንሰደድ ይርዳል። እንድንወጣ መውጣት ካለብን ነገር ልጆች ማሳደግ ትፈልጋላችሁ? ከተለማመዳችሁት ስርዓት ውስጥ ውጡ። ለመመዶቻችሁ ውስጥ ውጡ። ዳዲ ማታ ሲገባ የለመደው ነገር ሰው ለመደው ነው። በትምህርት ሶፋ ላይ ቁጭ እንዳለ ሪሞቷን ብድግ ያደርጋትና ቲቪውን ቀጭ ያደርጋታል። ከዛ ቡና ምናምን ወንቅ ደመቅ የቤተሰብ ጊዜ አይደለም። በዚህ መሀል ልጅ ይደግመዋል። አስተኛው ሲባል ሰራተኛ ትመጣለች፣ ልጁን ወደ አልጋ ትወረውራለች። ዛሬ እዚህ ቤት ውስጥ የተለመደው ነገር ይቀጥላል። አመት ይቀጥላል። ሁሉም አንድ አይነት። ታዲያ መቼ ነው
ሪሞት ማንሳት ካላቆምክ መስራት ትችላለህ። እግዚአብሔር አምላክ ይርዳል። እሱ የምትልቀውን አቅም ካላጣችሁ መስራት ስትመጣ ሁልጊዜ እግዚአብሔር አንደኛ፣ እግዚአብሔር ስንተኛ፣ እግዚአብሔር እኮ ከሪሞት በላይ መሆን ይችላል። ቤታችን ውስጥ ከዚህ ምን ለማድረግ ምን ነው እንውጣ። ልጆቻችሁን ትፈልጓቸው አትወዷቸው? በእግዚአብሔር መንግስት ልጆቻችሁን ማየት አልጀመራችሁም? ታያቸው ከሆነ በእግዚአብሔር ልብ ውስጥ ያለውን ቤት፣ በእግዚአብሔር ልብ ውስጥ የተቀመጠብህ ቤት፣ እግዚአብሔር የሚያየው ቤት አብርሃም ለመስራት ከራሱ ነገር ወጣ። ከለመድነው ጋር መለያየት ቀላል አይደለም። ዛሬ ልጆቻችን በተለይ ቲኔጅ ሲሆኑ ወንዶቹ ሮጠው የት ናቸው? መኝታ ክፍላቸው። ለምን ይዘጋሉ? ሊያጠኑ፣ ሊመረቅቁ፣ ሊጸልዩ። በጣም ቤቱ የማይመች ከሆነ እንደዚህ የግል ክፍል ከሌላቸው ሮጠው መኝታ ውስጥ ብርድ ልብስ። ለምን ነው ብርድ ልብስ የሚገባው? እንቅልፍ መጥቶበት ከዛ በኋላ 7-8-9 ሰዓት ድረስ ይቆያል። ታውቃላችሁ? ብርድ ልብሱ ገባ በኋላ አይተኛም። እናንተ ነው መሰለኝ ከእናንተ ነው። እግዚአብሔር አምላክ ይርዳል። ቀላል አይደለም። ለቤተ ክርስቲያን ቀላል አይደለም። ለቀናት ነገር እየከበደባት ይሄዳል። እግዚአብሔር አባቴ ይርዳል። ተጠቀማቸው ያለው ሰው ሚረዳ አምላክ አለ። ሚረዳን አምላክ አለ። አብርሃም ውጣ ሲባል በእግዚአብሔር እይታ፣ በእግዚአብሔር አስተሳሰብ፣ በእግዚአብሔር ግንዛቤ፣ በእግዚአብሔር አእምሮ፣ በእግዚአብሔር ስርዓት፣ በእግዚአብሔር እይታ ውስጥ ነው። በእግዚአብሔር ሀሳብ ውስጥ የሚመላለስ በእግዚአብሔር አንደርስታንዲንግ ውስጥ ያለ ነገር፣ በእግዚአብሔር ማይንድ ውስጥ ያለው፣ በእግዚአብሔር አሰራር ውስጥ ያለው ለእግዚአብሔር የሚሆን መንግስት ብቻ። እንደዚህ መለየት ትልቅ ነገር ነው። ለእግዚአብሔር መንግስት ብቻ ነው። ለዚህ ዓለም ላልሆነ መንግስት፣ ለማን መንግስት? ለእግዚአብሔር መንግስት ብቻ። ውሳኔ ይጠይቃል። ውሳኔ ይጠይቃል። ኮሚትመንት ይጠይቃል። ከዚህ ዓለም ውጭ የሆነ በላይኛው ጥበብ የተሞላ በሚጠፋው ዓለም ለእርሱ ሆነ በእርሱ ታስበው ሊያስብ ብዙዎቹን መናጠቅ ይችላል። ጎረቤቶችን መንጠቅ ይችላል። ልጆቻችሁ ትምህርት ቤት ሄደው መንጠቅ እንዲችሉ ምርኮ በየጊዜው ቤተሰብ ውስጥ ቢሞላበት። ይዲዲያ የምትባል ልጅ አለች ከማስተማራቸው ልጆች ውስጥ። ይዲዲያውን 15 ዓመቷ ነው። ይዲዲያ እሷን ማገልገል የጀመሩት 7 ዓመት ልጅ ሆነ። ላለፉት ዓመታት በሙሉ እንዲያ ግሩፕ ከኔ ጋር ያለ አንዴም ለ7 ዓመት አላቋረጥም። ይሄ ፕሮግራም ወደ እኔ ሲመጣ ሁለት እናቶች መጡ። ቢሮ መጡ። ልጆቻችንን ያዘጋሉ። እኔ አልችልም፣ ጊዜ የሚለኝ አንዴ ምዕራብ፣ አንዴ ሰሜን፣ አንዴ ደቡብ ላይ ቋሚ ፕሮግራም መያዝ እኔ አልችልም። ደግሞ ከልቤ አልችልም። ሁለቱ እናቶች ግን ጸኑ አቋማቸው። እሺ ክረምት ብቻ እነዚህ ሁለቱ እናቶች ልጅ ሆነው አስተምራቸዋለሁ። አሁን ምን ሆነዋል እነሱ? እናት ነው። እንግዲህ እኔን አያት ማለት ነው። እሺ ለሁለት ወር ክረምት ተስማሙ። ሲመጡ ግን 20 ልጅ ይዘው መጡ። የጓደኞቻቸው ልጆች አሉ። ይሄ ምን በላይ በጣም ነው። እሺ ኮሚትመንት ውስጥ ገባላችሁ። ልጆቻችሁን በሳምንት እዚያ መጣችሁ ለሰዓት ለሌላ ወሮራችሁ ሄዳችሁ የእናንተ ልጆች ደቀ መዝሙር እንደሚሆኑ ታስባላችሁ። ቸርች አምጥታችሁ አስቀምጣችኋቸው ሳምንት 2 ሰዓት ልጆቻችሁ ክርስቶስ መልክ ለብሳችሁ ትመኛላችሁ። የሚሆነው ብናወራሻ ማን ነገር ነው አይሆንም አልኳቸው። እንግዲህ የእናንተን ድርሻ ናቸው። ልጆቻችሁን ታመጣላችሁ፣ ለእኔ ትሰጣላችሁ። እናንተ ደግሞ ላይ ክፍል ትገቡና ትመለከታላችሁ። ልጆቹ እስኪሄዱ ተስማማላችሁ። ልጅ ወሮ ሄደ
ተስማማላችሁ ወይ? አብረን ነው የምንሰራው። ትልቁ ስራ እናንተ ጋር ነው፣ እኔ ጋር አይደለም። በሁለት ሰዓት ላይ መለወጥ አልችልም። እንዴት ይችላለሁ? ስራው በጋራ ነው የምንሰራው። ይሄ ይስማማል አይስማማም? ይስማማል። ጥሩ። ሌላ ህግ አለ። እኔ ጋር ልጆቻችሁ ማምጣት ከፈለጋችሁ ያለምንም በመሰላችሁ ጊዜ ልጆቻችሁ የማስቀረት ስልጣን ያላችሁ። ተስማማላችሁ? ሄሎ፣ ስልጣን የላችሁ። እግዚአብሔር ፊት ልጆቻችን እናሳድጋለን እንላለን። መልሰን ደግሞ በልጆቻችን ላይ እኛ አለቃ ነን። እግዚአብሔር በሰጠን ልጅ ላይ መልሰን እኛ ራሳችን ውሽ ነው እንደተቀበልን እንኳን ከእግዚአብሔር አንወቅ። በመሰረቱ ልጅን የሚሰጥ እግዚአብሔር ነው። የእግዚአብሔር ቃል ካለ በእርግጥ ልጆች ስጦታዎች ናቸው፣ ጊፍቶች ናቸው። ለሀገር፣ ለቤተ ክርስቲያን፣ ለማህበረሰብ፣ ለቤተሰብ ስጦታዎች ናቸው። እግዚአብሔር ለሀገር ልጅ ይሰጣል፣ ለቤተሰብ ይሰጣል፣ ለቤተ ክርስቲያን ይሰጣል፣ ለማህበረሰብ ይሰጣል፣ ለእናንተም ሰጥቷል። ልጅ ግን እግዚአብሔር ሲሰጥ በውርስ ልጆች ነው የሚሰጥ። ማንም ከእግዚአብሔር የተቀበለው ልጅ ወረሰ። እግዚአብሔር ይህን ሰነድ ሰጥቶኛል፣ ልጆቼ በውርስ ፈርሞልኛል የሚላል ሰው አውሳችሁ ስትወርሱ ነው እናንተ ነው። እግዚአብሔር ልጆቻችሁ ወደ እናንተ ያመጣው በአደራ ነው። አሁን ሁሌ እግዚአብሔር ባለቤት እግዚአብሔር ለሱ ነው መልሳችሁ የምታሳድጉለት። ስለዚህ እሱ የማሳደጊያው ሊስት አለ፣ ቀመር ነው። እግዚአብሔር ልጁ የሚያድግበትን ነገር ከእግዚአብሔር ነው ተቀበሉት። አይታችኋል። ያነሳው ልጁ በሚወለድበት ጊዜ እናደርግለት ዘንድ የሚገባንን አለ ማኑያል ስለመወለድ እኮ አልተጠራጠረም። ሚስቱ ትወልዳለች። የመጣው ቃል ላይ ጥርጣሬ የለውም። የእሱ ፈተና ራሱ ላይ ልክ ነው። እግዚአብሔር ተስፋ ቃሉ ፈጽማ ልጅ ይሰጣል። በተወለደ ጊዜ ግን ለዚህ ልጅ ልናደርግ የሚገባው ማንዋል ስጠን። ለሚስቴ እንደነገርካት እኔን አስተምረኝ ባልኩል ማንዋሉ አንድ ልጅ ሲሰጣችሁ እግዚአብሔር ለምን እንደሰጣችሁ ጠይቁት። ምን አድርጌ እንዳሳድግ ሳይንቲስት፣ የዩኒቨርሲቲ ፕሬዚዳንት፣ የህግ ሰው። እኔ ግን ልጆቼ በሙሉ የምመኘው ሳይንቲስት ወንጌላዊ፣ የዩኒቨርሲቲ ፕሬዚዳንት ወንጌላዊ፣ የህግ ባለሙያ ወንጌላዊ፣ አስተማሪ ወንጌላዊ፣ የጦር መኮንን ወንጌላዊ። ሁሌም ለልጆች የሚመራቸው ሰው ወንጌላዊ ያልሆነ ልጅ እግዚአብሔር አይስጣችሁ። ምን ነው ስትቀበሉ ለምን ከፍላችሁ አትፈልጉት? ከእግዚአብሔር ስትቀበሉ እግዚአብሔር የሚፈልገውን ማሰብ፣ እግዚአብሔር ፍላጎቱን እናስብ። እንግዲያው ልጆች በአደራ ተሰጥተውን ከሆነ የኛ የሆነውን ስርዓት አይደለም እንጭባቸው፣ የኛ የሆነውን አስተሳሰብ አይደለም፣ የኛ የሆነውን አእምሮ አይደለም፣ የኛ የሆነውን ክርስቲያን አይደለም። ወዳጆች እሱን አይደለም እንጭ የእግዚአብሔር የሆነው እናንተ ቤት የተወለዱ ልጆች ክርስቲያን ካልሆኑ ቤት ከሚወለዱ ልጆች በምንድን ነው የሚለዩት? ምንድን በምን ቀመር ነው የምትለዩዋቸው? አንድ አይነት ናቸው። ኢዲዲያ ልንገራቸው። ኢዲዲያ 7 ዓመቷ አመጣቸው ነው 7 ሊሆና ስትጀምራለች። ኦልሬዲ በ7 ዓመቷ እናቷ ወላጅ አንቺ ባለች ትውዜት 2 ጊዜ በአመት አንድ የ7 ዓመት ልጅ 2 ጊዜ በአመት ወላጅ አምጡ ወላጅ ካስጠራ ምን አይነት 2 ጊዜ በአመት ያው የ7 ዓመት ልጅ አስባችሁ ተጠርታችሁ ታውቃላችሁ? አጣበና ደረጃ በጣም ጨዋለች። ተሄደች ናት 2 ጊዜ ዳይሬክተሩ ቢሮ አስገብቶ ልጅሽ በሌሎች ላይ እምነቷን በመጫን አስቸገረች አለማስገደድ። የክርስቲያን ትምህርት ቤት ወላጅ አምጣ የሚባለው በእምነቱ ጉዳይ አሰማችሁ መሰለኝ። ክርስቲያን ልጅ
ትምህርት ቤት ወላጅ አምጣ ያመጣ እሱ ሁለት ጊዜ ነው 8 ዓመት ሲሞላት ልጅቷ ጠራኋት። ወንጌል መስራት ተውሽ እንደ ያልኳት አልተውኩማለች። ግን ሁሉም ያኛል ይከታተሉኛል። ግን እኔ ወደ ሽንት ቤት ወደ ቦታ ይወሰው እነግራቸዋለሁ። ወንጌል አለመናገር በ8 ዓመት አልችልም። ይሄ አባቷ ህይወት ነው። አባቷ ተከታተሏል። ይሄ ህይወት የእናቷ ህይወት ነው። ትምህርት ቤት አድርሳ እናት ትምህርት ቤት ታደርሰው መልስ ስትመልስ ወንጌል ነው የሚሰው ልጆቿ 2 ነበር ነው 3 ነው አልበቃ አስባበሉ ነው ያ ሰፊ ሰዓት አይደለም እንዴ ከቤት ወጥቶ ትምህርት ቤት ሲደርሱ ምን እየሰራችሁ ታሪሶች ሲመለሱስ ጊዜ ናቸው ከልጆቻችሁ ጋር ወለዱ እግዚአብሔር ዳን መስኪ አስባበት የተጣልታ የጠየቀችው የምትፈልገው ነገር በልጆቿ ሆኖ ነው ያየችው። እሷን ታስቆመው ሳይሆን እሷን ሊቀጥል የምትፈልገው ነገር አሁን ያቺ ልጅ 15 ዓመት ነው። እንግዲህ ከስጋ ከሆነ በዚህ 15 ዓመት ውስጥ ጠባል አይደለም አሁን ሃይስኩል አሁን ያለችው ስቴት አሜሪካ ኦንላይን ክላስ አንድ ቀን ከተከታተለ ሁሌ ያለ ግዛዎች አላቆም ፕሮግራም ኦንላይን ቀጥሎ አንደኛ የምትገባ እሷ ነች። የአሜሪካን ሀገር ውስጥ ከአፍሪካ የሄደ ልጅ አስባችሁታል? ምን ውስጥ ነው የሚገባው? ምን አይነት ማህበረሰብ ነው? ምን አይነት ሲስተም ነው? ያንን ተቋቁመው መውጣት ይችላሉ ልጆቻቸው? ይችላሉ። ልታሳብቡ ነው በትምህርት ቤት በዲጂታል በቴክኖሎጂ አታሳቡ። የሚቀር ነገር የለም። ቴክኖሎጂም ይጨምራል፣ ዲጂታልም ይጨምራል፣ ሁሉ ነገር ክፋትም ይጨምራል፣ አመፅም ይጨምራል። ሁሉ ነገር ከዚህ በኋላ ከዛ ዘወር የሚቀጥለው የጨመረ ክፋት ነው፣ የጨመረ ጨለማ ነው። ይሄን ቀይሯችሁ በዚያ ጨለማ ውስጥ ግን እንደሚወጡ ተሰሉት። ይቻላል። አዎ ይቻላል። እግዚአብሔር አይለውጥም። በዘመናት መካከል ያልተለወጠ ይችል በዚህ ባለፈው ዓመት ላይ ጥሩ ትርስ ግሩፕ ላይ ያደረገች ያኔ ወደ 14 ዓመት ሆነ። ከክፍለ ልጆች እግዚአብሔር ነፍስ ሊሰጠኝ ይስታልኝ። ሁሌም ነፍስ ነው የሰጠኝ። ዘንድሮ ግን ባለው ምናልባት 2 ወር ይሆናል ቸኮች ለመናገር 2 ነፍስ እግዚአብሔር ሰጠኛለች። አንዷ ፊሊፒናዊ ናት። ከተጽዕኖ በላይ ከጫና በላይ የሚራመዱ ልጆችን መፍጠር